ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት አላችሁ? ግሩም አድራጋው ነኝ። ለዛሬ ይዤላችሁ የመጣሁት ማይክሮሶፍት ኤክሴል ላይ ፒቮት የሚባለውን ፈንክሽን ነው የምንመለከተው። እዚህ ስክሪኑ ላይ እንደምትመለከቱት ፒቮት ቴብል ይህን ይመስላል። የተለያዩ ስራዎችን ከዚህ ጋር በተያያዘ ደግሞ የምንሰራቸው አሉ። ስላይሰሮችን እንጠቀማለን። እንደገና እንደዚህ እንደምትመለከቱት ስማርት የሆነ ዳሽቦርዶችን ማዘጋጀት እንችላለን። እነዚህን በሙሉ ዛሬ አብረን የምንመለከታቸው ናቸው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር እያደረጋችኋቸው አብራችሁን ቆዩ። በመጀመሪያ ምንድነው የምናደርገው? እዚህ ኤክሴል ላይ የምትመለከቷቸውን አይተሞች አሉ። ለምሳሌ እዚህ ጋር የምትመለከቷቸው የሚሸጡ አይተሞች ናቸው። የተሸጠበት ወር እዚህ ጋር አለ። የተሸጠው በምን ያክል ብር ተሸጠ፣ ምን ያክል ያልተሸጠ ብር ይዞ የተቀመጠ አማውንት አለ የሚለውን ሪፖርት የምትመለከቱበት እንደዚህ አይነት ዳሽቦርድ ማዘጋጀት ትችላላችሁ። ከዛ ውጭ ደግሞ የምትፈልጓቸውን ዳታዎች ብቻ ለመመልከት ፒቮት አለ። ፒቮትን በመጠቀም የምትፈልጓቸውን ብቻ እንደዚህ ማየት ትችላላችሁ ማለት ነው። ይህን የምትመለከቱትን ዳታ ኮፒ እናድርግና ሌላ ሽት ላይ አብረን እንሰራለን። ዋናው ዳታችንን የመዘገብንበት ቦታ ይሄንን ይመስላል። ይሄን ካዘጋጀን በኋላ በመጀመሪያ እንደምናደርገው የሚቀመጥበትን ቦታ እናዘጋጃለን። ፒቮታችን የሚቀመጥበት ቦታ ለምሳሌ እዚህ ኤፍ ጋር ሆኜ እንዲቀመጥልኝ ከፈለኩ ይሄን ቦታ መርጣለሁ። ከዛ ኢንሰርት የሚለው ጋር ክሊክ አደርግና ፒቮት ቴብል የሚላለ ፒቮት ቴብል የሚለውን ክሊክ አደርጋለሁ። ከዛ ፍሮም ቴብል ሬንጅ የሚላለ እሱን እንመርጣለን። ከዛ ቴብል ሬንጅ የሚለው ጋር ይሄንን በሙሉ ዳታችሁን ፊልተር እንዲሆን የምትፈልጉትን ዳታ በሙሉ ትመርጣላችሁ ማለት ነው። ከዛ የሚቀመጥበት ቦታ ቀደም ክሊክ ያደረኳት ኤፍ2 ነች። ኤፍ2ን እዚህ ጋር እንደምትመለከቱት ይዞልኛል ማለት ነው። ሌላ ሽት ላይ የምትፈልጉም ከሆነ የምትፈልጉት ሽት ላይ ሄዳችሁ ክሊክ አድርጋችሁ እዛ ጋር እንዲቀመጥ ማድረግ ትችላላችሁ። ከዛ ኦኬ እንላለን። የዚህ አይነት ኢንፎርሜሽን ይዞ ይመጣል። አሁን አይተሞቹ እንደዚህ እንዲመጡልኝ እፈልጋለሁ። አይተሞቹ ሊስት እንዲያደርግልን በሮ ሌቭል እንዲሆኑ እፈልጋለሁ። ሌላ ደግሞ መንዙም በዚሁ በሮ ሌቭል እንዲሆንልኝ እፈልጋለሁ። ስለዚህ ጃንዋሪ ላይ የተሸጡ እንደዚህ አይተሞችን ያስቀምጣል። ፌብሩዋሪ ላይ አይተሞችን፣ ማርች ላይ አይተሞችን ልክ እንደዚህ ያስቀምጥልኝ። ከዛ በተጨማሪ የተሸጡና ያልተሸጡ አማውንት የሚላለ ይሄን ደግሞ ድራግ አድርገውና ወስዳለሁ የት ጋር ቫልዩ የሚለው ጋር እንደዚህ አመጣለሁ። ለምሳሌ ሶልድ አማውንትን አመጣው። አንሶልድ አማውንትንም በተመሳሳይ ክሊክ አድርጌ ድራግ አድርጌ እዚህ ቫልዩስ ጋር አመጣለሁ ማለት ነው። ስለዚህ ከዚህ ቴብላችን ላይ በየወሩ ለምሳሌ ዴስክቶፕ ጃንዋሪ ላይ ይሄን ያክል ብር አልተሸጠም፣ ይሄን ያክል ብር ተሸጧል የሚለውን ኢንፎርሜሽን በዚህ አይነት መልኩ ያስቀምጥልኛል ማለት ነው። ከዚህ በተጨማሪ እዚህ ጋር እንደምትመለከቱት ሳም ነው ያደረገልኝ። ወይም ደግሞ እዚህ ጋር ደብል ክሊክ አድርጋችሁ ቫልዩ ፊልድ ሴቲንግ የሚል አለ። ቫልዩ ፊልድ ሴቲንግ የሚለውን ትነካላችሁ። ካውንት ማድረግ ትችላላችሁ። ለምሳሌ ካውንት አድርጌ ባሳያችሁ ልክ እንደዚህ ካውንት ያደርግልኛል። አሁንም ደብል ክሊክ ወይም ክሊክ ታደርጉትና አቨሬጁን ከፈለጋችሁ በምን ያክል ብር አቨሬጅ እየተሸጠ ነው የሚለው ነው። ልክ እንደዚህ መስራት ትችላላችሁ። የሄዳችሁ እዚህ ጋር ቫልዩ ፊልድ ሴቲንግ ጋር ፈንክሽኖቹን እንደዚህ መምረጥ ትችላላችሁ። እኔ የምፈልገው አሁን ሰም ነው። ስለዚህ ሰም የሚለው ላይ አድርጌ ኦኬ ላለው ማለት ነው። ሶ ፒቮት ቴብል በዋናነት የሚሰራው ይሄ አሁን የተመለከትነው ነው ማለት ነው። ከዚህ በኋላ ፒቮት ያደረጋችሁትን ዳታ ደግሞ እንደዚህ ሴሌክት አድርጋችሁ ሴሌክት ስታደርጉ የሚመጣላችሁ ፒቮት ቴብል አናላይዝ የሚል አለ። ይሄን ክሊክ ካደረጋችሁ በኋላ ኢንሰርት ስላይሰር የሚል አለ። ኢንሰርት ስላይሰር ላይ ክሊክ ስናደርግ እንደዚህ ያስመርጠናል። ምን መጠቀም ትፈልጋላችሁ የሚለው ማለት ነው። ለምሳሌ አይተም ከሆነ የምትፈልጉት አይተም የሚለውን ትመርጣላችሁ። መንዝ ከሆነ መንዝ፣ ሁሉንም ከፈለጋችሁ ሁሉንም ታደርጋላችሁ። ለምሳሌ እኔ አይተምስ እና መንዝ የሚለውን ከፈለግኩ አይተምስ እና መንዝ የሚለውን መርጬ ኦኬ ላለው ማለት ነው። ከዛ እነዚህን ድራግ አድርጋችሁ ወደምትፈልጉት ቦታ እንደዚህ የጎተታችሁ መውሰድ ትችላላችሁ። አሁን መጀመሪያ አካባቢ እንዲሆንልኝ ነው የፈለኩት። እንደዚህ አድርጌ አስተካክላለሁ መንዙንና አይተሙን ማለት ነው። ከዛ ይሄን ክሊክ ስታደርጉበት እንደዚህ ይመጣል። እንደዚህ የጎተታችሁ ቅርጽ ማስያዝ ትችላላችሁ። ይሄ ስላይሰሩ ለምንድነው የሚያገለግለን? ለምሳሌ የጃንዋሪን ዳታ ብቻ የምትፈልጉ ከሆነ ጃንዋሪን ክሊክ ስታደርጉ የጃንዋሪ ዳታ ብቻ ይመጣል። ፌብሩዋሪን ክሊክ ስታደርጉ የፌብሩዋሪ ዳታ ብቻ እዚህ ጋር እንደምትመለከቱት ማለት ነው። ማርች ከፈለጋችሁ ማርች ብቻ ይመጣል። ሁሉንም እንዲመጣ ከፈለጋችሁ ወይም ደግሞ መልቲፕል ሴሌክሽን ከፈለጋችሁ እቺን እዚህ ጋር ክሊክ ታደርጉና አሁን ለምሳሌ ማርች እና ጃንዋሪ ከፈለኩ ማርች እና ጃንዋሪን ክሊክ ሳደርግ እዚህ አይነት ኢንፎርሜሽን ይዞ ይመጣል። እንደዚህ ሁሉንም ማየት ትችላላችሁ። እንደገና ደግሞ በሁሉም ወሮች ላይ ለምሳሌ እንደዚህ መርጫለሁ።
የዴስክቶፕ ዳታ ብቻ ከፈለጋችሁ አይተምስ የሚለውን ስትነኩ በየወሩ የተሸጡትን የዴስክቶፕ አይተሞች ዋጋ እንደዚህ ይመጣልኛል ማለት ነው። እቺን ክሊክ አድርጋችሁ ሁሉንም ከፈለጋችሁ ሊስት አድርጎ ሙሉ ኢንፎርሜሽኑን ይዞላችሁ ይመጣል። ስላይሰር የሚያገለግለን ምንድነው? ፊልተር ለማድረግ ይጠቅመናል ማለት ነው። ሌላ የምንመለከተው ቅድም ስትመለከቱት የነበሩትን ቻርቶች ለማመልከት ከፈለጋችሁ ቻርት ማዘጋጀት ትችላላችሁ። ይሄን ክሊክ እንዳደረጋችሁ እዚሁ ፒቮት ቴብል ጋር ትመለሳላችሁ። ከዛ ፒቮት ቻርት የሚላለ ፒቮት ቻርት የሚለውን ክሊክ ታደርጋላችሁ። ከዛ የቻርት አይነቶች ያስመርጣችኋል። ለምሳሌ ይሄ ፊት ለፊት የማይሆን ክለስተርድ ኮለመን ከፈለግ ክለስተርድ ኮለመን የሚለውን መርጥና ኦኬ ስለው እንደዚህ ይመጣልኛል። ከዛ እነዚህን እንደዚህ መርጣችሁ ማሳነስ ትችላላችሁ። የምትፈልጉት ቦታ ላይ እንደዚህ እንዲቀመጥ ማድረግ ትችላላችሁ። ይሄ የምትመለከቱት ቻርት ላይ ዳታውን እዚህ ጋር ክሊክ በምታደርጉ ሰዓት ክሊክ የምታደርጉትን ዳታ ኢንፎርሜሽን ብቻ ማየት ትችላላችሁ። ልክ እንደዚህ ለምሳሌ የጃንዋሪ ኢንፎርሜሽን ከፈለጋችሁ ጃንዋሪ ላይ ዴስክቶፕ ምን ያክል ተሸጠ፣ ላፕቶፕ ምን ያክል ተሸጠ የሚለውን ኢንፎርሜሽን በዚህ አይነት መልኩ መመልከት ትችላላችሁ። ይሄ አንዱ ቻርት ነው። ሌላ ቻርት መጨመር የምትፈልጉም ከሆነ እዚህ ጋር ትመጣላችሁ። ከዛ እንደዚህ ክሊክ ታደርጉና ሁሉንም ዳታችሁን ከመረጣችሁ በኋላ ፒቮት ቴብል አናላይዝ ከተመለሳችሁ መጣችሁ ፒቮት ቻርት ጋር ገብታችሁ የቻርት አይነቶች ያስመርጣል። ለምሳሌ ፓይ ቻርት መጨመር ከፈለኩ ፓይ ቻርት እንደዚህ መጣልኝ። ኦኬ ብዬ እንደዚህ አስገባለሁ። ይሄንን ሳይዙን ትቀንሳላችሁ። እንደዚህ ይሄን ማስተካከሉ እንደምትፈልጉት እያያችሁ ታስተካክላላችሁ። ከዛ የምትፈልጉትን ዳታ እንደዚህ ማየት ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ የነበረ አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።